የአምስት ቀን አራስ ነች። ክረምት ነበረ። ሲሄድ ያየሁት ነገር በጣም ያሳዝናል። የሚበላ ምግብ የለም። እነዛ 3 ቀን አድሯል። ምን ሆናት ስላት 3 ቀን አድሯል ምግብ ሳይበሉ ማለት ነው። 3 ቀን ሙሉ በጣም ኃይለኛ ዝናብ መጣ። በላይ የነበረችውን ሳሩን ቅል አድርጎ አነሳ። ማታ ላይ ማለት ነው። ከቤቱ ላይ ጭራሽ ንፋሱ ሳሩን አነሳ። ሳር ቤት ነበረች እሷ ራሱ ደሳሳ ጎንጆ ነች። በቃ አንደኛው ወንድሜ ራቆቱን ነበረ። ከዛ እናቴ ከመሀሏ ቀሚስ ቀዳ ሰፍታለታለች። ቀሚሷም ማለት ነው። ዛሬ ቁርሳችሁ ፉል ነው ማለት ነው። ፉል ነው። ዛሬ ቁርሳችን ፉል ነው። ፉል ሲሰራ ብዙ ትዝታዎች አሉ። ፉል ባለውለታዬ ነው። ለእናቴ ቤት ልሰራ ብዬ ለእናቴ ቤት እንድሰራ ብዬ ነበረ መጀመሪያ ጊዜ ማለት ነው። ፉል ሲሰራ ብዙ ትዝ የሚለኝ ነገር አለና እንዳሉ ትዝታዎችን ልንገር። የትኛው ልጀምርልህ? በጣም ብዙ ነው፣ ግን አንዱን ልንገር ነገር የእናቴ ችግር ነበረ። እናቴ በጣም ጎበዝ እናት ነች። በጣም ጀግና እናት ነች። ብቻዋን ነው 6 ልጆች ያሳደገች። አላባት ነው ያሳደገቻቸው። የሆነ ጊዜ ጋምቤላ ሂጃለሁ አላልኩም? አዲስ ዓመት ነበረና ከጋምቤላ ሰው ቤት ተቀጥሬ በ150 ብር እንጀራ ጋግር ነበረ። በመቶ እንጀራ ነው ጋግረው በ150 ብር በዚህ ሰዓት ማለት ነው። ጋር የምትባል ቦታ ላይ ችምብር አጠራቅሜ እናቴ ጋር ተመልሼ ሄድኩ። ለበዓል እንደው በዓል እናቴ ጋር ውላለሁ ወጉ ይድረሰኝ ብዬ ማለት ነው። እና የመጀመሪያ ልጇ ነኝ ለእናቴ። ሲሄድ ወንድሜን ወልዳ የ5 ቀን አራስ ነች። ክረምት ነበረ። ሲሄድ ያየሁት ነገር በጣም ያሳዝናል። ማለት በቃ በጣም ተርበዋል ልጆቹ፣ ወንድምና እህቶቹ። አንደኛው የ4 ዓመት ነው፣ አንደኛው የ2 ዓመት ነው። ሴቷ 5 ዓመት ነበረ። በቃ በየዓመቱ ነበረ የምትወልደው ማለት ነው። በላይ ነው የተወለዱት ልጆቹ። እነሱ ተርበዋል። ህፃኑ ደግሞ ወልዳ 5ኛ ቀን ሆነ። የሚበላ የሚቀመስ ምንም ነገር የለም ቤት ውስጥ። በዛን ሰዓት በቃ በጣም ያዘንኩት። እኔ ሲሄድ ዳቦ ነበረ ገዝቼ ሄድኩት እና ዳቦ ገዝቼ ከሳያት በቃ በጣም ነው የምታሳዝነው። የሚለበስ ልብስ የለም፣ የሚበላ ምግብ የለም። እነዛ 3 ቀን አድሯል። ምን ሆናት ስላት 3 ቀን አድሯል ምግብ ሳይበሉ ማለት ነው። 3 ቀን ሙሉ እንዴት አድሯል? 3 ቀን አድረናል አሉ። 3ቱ እህትና ወንድሞቹ መሬት ላይ ተኝቷል። ቀበራ በጣም እንትን ብሏል። ስንት ዓመት ይሆናቸዋል ቢያንስ? ያ አንደኛው ሴቷ 5 ዓመቷ ነች። ወንዱ አንደኛው 3 ዓመት ነው። አንድ ደግሞ ዓመት ከ8 ወር ምናምን ይሆናል። በዛ ላይ ነው የተወለደች። ይሄኛው አሁን የ5 ቀን አራስ ሆና ያለችው ማለት ነው። እናቴን ስታይኝ አለቀሰች። በጣም አለቀሰች። ያየሁት ነገር በቃ ማመንም አልቻልኩም። እንደዚህ እየተራብሽ ነው እናቴ በቃ ብዬ በጣም ተሰማኝ። ከዛ ያችን ዳቦ ሰጠኋቸው። ጭንቀመሱና እናቴ በጣም መረቀችኝ። በቃ ልጄ ደርሰሽልኛል፣ በነፍሳችን ነው የደረሽ ዛሬ የ5 ሰው ህይወት የሚያፈራችው አለች። እሺ አንቺ ድንገት ነው ያልሽው? እኔ ድንገት ነው የሄድኩት ለበዓል ማለት ነው። ለበዓል ነው የሄድኩት። ሰው ቤት ስሰራ ነበርና ያችን ገንዘብ ይዤ የሆነ ነገር አደርግላታለሁ ብዬ ነው የሄድኩ። አንቺ ባትሄጂ ግን ምንድን ነበር የሚሆኑት? ወይ መሞታቸው ነው እኔ አላውቅም። እግዚአብሔር ነው የሚያውቀው እሱ። እኔ አላውቅም። በሰዓቱ በጣም ከባድ ነበር። እሺ የሚለበስ ልብስ የለም። አንድ የተቦጫጨቀች ብርድ ልብስ ብቻ ነው የነበረች። ያቺ ብርድ ልብስ እናቴ ደግሞ ልጆቹ አንደኛው ወንድሜ ራቆቱን ነበረ። ከዛ እናቴ ከመሀሏ ቀሚስ ቀዳ ሰፍታለታለች። ቀሚሷም ማለት ነው እሷ ከምትለብሰው ቀሚስ ላይ ከምትለብሰው ከታችኛው ሰፋ ያለ ቀሚስ ነበረ። ጭንቅርድ አድርጋ ለዛኛው ሰፍታ እሱን ለብሷል። በቃ የተበጫጨቀ ልብስ ነው የለበሱት ሁሉም ማለት ነው። በጣም ያሳዝን ነበረ ብታይ። በዛን ሰዓት በጣም ኃይለኛ ዝናብ መጣ። በላይ የነበረችውን ሳሩን ቅል አድርጎ አነሳ። ማታ ላይ ማለት ነው። ከቤቱ ላይ ጭራሽ ንፋሱ ሳሩን አነሳ። ሳር ቤት ነበረች እሷ ራሱ ደሳሳ ጎንጆ ነች። በቃ ሳር ሲነሳ ብርድ ነው፣ የሚለበስ ልብስ የለም። እናቴ አራስ ነች፣ ልጆቹ ያለቅሳሉ እነዛ። ከዛ ቆሜ እኔም ብርዱ አንቀጠቀጠኝ። አንድ ቀሚስ ብቻ ነበረች ለብሼ ሄድኩ። እኔም እሷን ያለችኝ የሰራሁት ብር እነሷን አጠራቅሜ ይዤ ሄድኩት። ዝናቡ ሲዘንብ እንዳለ ከላይ የሚዘንበው ራሱ እሳት አቀጣጥለን ነበረ። ያንን እሳት አጥፋ ብርዷን አንሰፈሰ። በቃ በዛች ሰዓት ነው እዛ ቁሜ የወሰንኩት ማለት ነው። በዛ ሰዓት በቃ እኔ የፈለገ ሀገር ቢሆን የትም ቢሆን ሄጄ እናቴ ቤት መስራት አለብኝ የወሰንኩት በዛ ሰዓት ማለት ነው። በቃ እኔ የፈለገ ነገር ቢሆን እሰራለሁ ብዬ ወሰንኩ።
የሚሰራበት የነበረ ፉል መካከል የወሰዱበት ሰዓት በዓል እናቴ ጋር ላሳልፍ የነበረውን እሱን ትቼ ያችን 150 ብር ያጠራቀምኩት እንደ አመቷ ገንዘብ ትራንስፖርት አስቀርቼ እናቴ ሰጥቻት ትንሽ ተነስቼ በዓል አላሳልፍም እዚህ ብዬ እያለቀስኩ ነው የሄድኩት በዛን ሰዓት ማለት ነው። ይህ የዛሬ 5 ወጥቼ ቤት እሰራልሻለሁ አይዞሻለሁ እንደው የፈለገ ነገር ቢሆን እኔ ቆንጆ እሰራልሻለሁ ስኝ የወጣው እናቴ እያለቀሰች ነበር። ቀብራ ያቺ ብር ሰጠዋት። በዛች ሊገዛለው ነው ያለችኝ። ልጅ በቃ አልኳት። አንድ ኩንታል ሊገዛላት ነበረ ያ ብር በዛን ሰዓት ሌላ ሄድኩ። በጣም ሌላ ክረምት ነበረ። ጀልባ ነው የሚሄደው ወደ ሱዳን የሚሄዱት ነጋዴዎች ነበሩ። የተውሰዱ አልኳቸው። እነሱ እሺ መስደሽ አንቺ በዚህ ብዙ እነሱ ዘን ወደ ሱዳን ብር አዋጡ ሰጡ። መንቀሳቀሻ የምትጀምርበት ማለት ነው። ብዙ በቃ ስራ አስጀምሩኝና እኔ ስራቸዋለሁ አልኳቸው። መንቀሳቀሻ ሰጡኝ። ቤት ተከራዩኝ። ቋንቋችን ነበረ ስለሚችል ብዙም አላስቸገረኝም። መስራት ጀመርኩ። ቤት ተከራየሁ። ሁሉ መስራት ጀመርኩ። በቃ ማስረዳች መስራት ጀመርኩ እልሃለሁ። ከዛ ማለት በመሄድኩ በኋላ እንግዲህ ሁሉ ቤት ጀመርኩት። ሰዎቹ በቃ ገዙልኝ። ነጋዴዎች ጥሩ ነጋዴዎች ነበሩ። ከዚ መስራት ጀመርኩ። ሰራተኛ ነበርኩ በእውነት በጣም ጎበዝ ማለት ነው። እዛ እየሰራሁ ያለ አንደኛው ጀምሮ አፈቀርኩሽ አለ። እንግዲህ የሚያሳዝነው ታሪክ እዚህ ላይ ነው የሚጀምረው።